ነው ብቅ ምንለው ያው ስንጠፋ እንትን እንዳይላችሁ በዚህ ጉዳይ በታክስ ኢንፎርሜሽን ጉዳይ አንዳንድ ነገር ለማለት ነው የመጣሁት። በታክስ ኢንፎርሜሽን ልክ ቻናላችን ሞኔታይዝ ሲሆን ታክስ እንድንሞላ ዩቲዩብ ከላይ በአንደኛው ፎቶ ላይ እንዳሳየዋችሁ እንደ ኖቲፊኬሽን አድርጎ ያመጣልናል አዲስ ቻናል ሲሆን ማለት ነው። እሱን ስንጫን መሙላት ያለብንን የታክስ ኢንፎርሜሽን ሞላን። ግን ከተወሰኑ ማስጠንቀቂያዎች በኋላ ሞኔታይዜሽናችን ሊቆምብን ይችላል። በጣም ወሳኝና መሞላት ያለበት ነው አዲስ ሞኔታይዝ ይሆናችሁ። ሌላው አሁን የመጣሁበት ዋነኛው ምክንያት ልናገር የፈለኩት ሞኔታይዝ ሆናችሁ አድሰንሳችሁ ላይ ፓስፖርታችሁ ሳይኖራችሁ ቀርቶ የሌላ ሰው ፓስፖርት ተጠቅማችሁ ስም ቀይራችሁ በተለያየ ሁኔታ በተለያየ ምክንያት አድሰንሱን ድሮ የሞላችሁበት የታክስ ስምና አሁን ላይ ግን አድሰንስ ላይ ያለውን ስም ነካክታችሁት ከሆነ እንደ አዲስ ታክስ ኢንፎርሜሽን መሙላት አለባችሁ ማለት ነው። ይሄም ካልሆነ የታክስ ኢንፎርሜሽን የተሞላው ስምና አድሰንስ ላይ ያለው ስም የተለያየ ከሆነ የሆነ ቀን ሞኔታይዜሽናችሁ ለተወሰነ ጊዜ አቁሞባችሁ ይሄንን አድርጉ ሊላችሁ ይችላልና ይህን ከመባላችሁ በፊት ከላይ ባሳየሁት መሰረት ፔመንት ሚለው ውስጥ በመግባት ማኔጅ ሴቲንግ ውስጥ በመግባት ማኔጅ ታክስ ኢንፎ የምትል ሴቲንግ ታገኛላችሁ። እዛ ውስጥ እንደ አዲስ የድሮውን ትታችሁ አዲስ ፎርም መሙላት ይጠበቅባችኋል ማለት ነው። ሀሳቤ ከገባችሁ አድሰንስ ስማችሁን ከነካካችሁት ድሮ ታክስ የሞላችሁበትና አሁን አድሰንስ ላይ ያለው ስማችሁ ልክ ካልሆነ ተመሳሳይ መሆን ስላለበት ታክስ ኢንፎርሜሽኑ ታክስ ላይ የተሞላው ስምና አድሰንስ ላይ የተሞላው ስም አንድ አይነት መሆን ስላለበት እንደ አዲስ የታክስ ኢንፎርሜሽናችሁን ማስተካከል አለባችሁ ማለት ነው። ይሄ የአድሰንስ ስማችሁን ለነካካችሁ ሰዎች ማለት ነው። የአድሰንስ ስማችሁን ያለካካችሁ ባለበት መቆየት ይችላል። መነካካት ቢጠበቅ በየወሩ በየአመቱ የሚታደስ ነገር አይደለም። ግን የአድሰንስ ስም ያስተካከላችሁ ሰዎች ይሄንን እንዳትረሱ ላለው ሞኔታይዜሽናችሁ በዚህ ምክንያት እንዳይቆምባችሁ እንዳይቋረጥባችሁ ለማለት ነው። አዲስ ሞኔታይዝ የሆናችሁ ደግሞ ታክስ ኢንፎርሜሽን ወሳኝ ነገር ስለሆነ መሙላት ያስፈልጋል ማለት ነው። ስለ ታክስ ኢንፎርሜሽን ከላይ እንግዲህ እንደዚህ አይነት ገጽታ አንዳንድ ጊዜ ሊያመጣላችሁ ይችላል። እንደዚህ አይነት ነገሮች ሊያመጣላችሁ ይችላል። በየመሃሉ ደግሞ አንዳንድ ህጎችም ሲቀየሩ በህግና ደንብ እንድንስማማ ኢንፎርሜሽኖች እንዲደርሱን የመሳሰሉ ነገሮችን በየመሃሉ እንደዚህ ሊያመጣብን ይችላል። ዛሬ ይዘንላችሁ የመጣ ነው ይሄኛው አይነት ምስል ወደ አድሰንሳችሁ ስትገቡ አዲስ ሞኔታይዝ ለሆናችሁ ሰዎች ሊሆን ይችላል። ወይም ደግሞ አድሰንስ ከዚህ በፊት ገብታችሁ ገና አዲስ ልትገቡ ያላችሁ ሰዎች ሲመጣባችሁ ከመጀመራችሁ በፊት እነዚህን ነገሮች እንድትሞሉለት ይጠይቃቸዋል። ከላይኛው ዌብሳይት ካላችሁ ዌብሳይት ማለት ከዩቲዩብ ውጪ ሌላ ዌብሳይቶች ካሏችሁ እሱን እንድታስገቡ ነው የሚጠይቃችሁ። ስለሌላችሁ ከታች አይ ዶንት ሃቭ ሳይት የት የሚለውን አራት ማዕዘን ቦክሷን እሷን ራይት ማድረግ ከታች ደግሞ ጌት ሞር አውት ኦፍ አድሰንስ የሚል ያመጣላችኋል። እሱ ጋር እየጠየቃችሁ ያለው ስለ አድሰንስ አንዳንድ ኢንፎርሜሽኖች ሲመጡ ኢንፎርሜሽን እንስጣችሁ ወይ በኢሜይላችሁ እንዲልኩላችሁ የምትስማሙበት ነው ማለት ነው። ከፈለጋችሁ የስ ከፈለጋችሁ ኖ ማለት ትችላላችሁ። ግን ብዙ ጊዜ የሚመከረው ከላይ ያለውን አዳዲስ ነገሮች ሲመጡ የተለወጠ ነገር ሲኖር እንዲያሳውቃችሁ የስ የሚለውን ትመርጣላችሁ ማለት ነው። ሁለቱን ራይት ካረጋችሁ በኋላ ከታች ስታርት ዩዚንግ አድሰንስ የሚለውን በሰማያዊ የተነካውን የበራውን ስትነኩት ቀጥታ ወደ አድሰንሳችሁ ገጽ ይወስዳችኋል ማለት ነው። እና ስለ ጉግል ድራይቭ እነዚህን አፕሊኬሽኖች ምናልባት ስልኮቻችን ላይ ታዩትና ታቁት ይሆናል። ግን ጥቅሞቹን እና ምን ያህል አደጋ ሊኖረው እንደሚችል ስለ አፕሊኬሽኑ የተወሰነ ግንዛቤ ካላችሁ ተጠነቀቃላችሁ ብዬ አስባለሁ። ለዛም ነው ይሄንን ለጥያቄ አድርገን ያቀረብነው። ጉግል ድራይቭ ማለት ምንለው እኛ ስልካችን ላይ የምናነሳቸውን ፎቶዎች፣ ቪዲዮዎች፣ ፋይሎች፣ ዶክመንቶች የምናስቀምጥበት ቦታ ነው። ብዙዎች ኢሜይላችሁ ውስጥ እያንዳንዱ ኢሜይል 15 ጂቢ አለው ፍሪ ማለት ነው፣ ነፃ መጠቀሚያ። እያንዳንዱ ኢሜይል ክሬት ባደረግን ቁጥር 15 ጂቢ ፍሪ አለውና ስልካችን ላይም እዚህም ቦታ ላይ ይቀመጣል። መቀመጡ መጥፎ ሆኖ አይደለም። ስልካችን እንኳን ቢጠፋብን ኢሜይልና ፓስወርዳችን ካለን መልሰን የማግኘት እድሉ ይኖረናል። ፎቶዎቻችንን፣ ዶክመንቶቻችንን በጣም መልካም ነገር ነው። ነገር ግን ምን መጠንቀቅ አለብን የሚለውን ለማስጨበጥ ነው የመጣሁት።
እዚህ ላይ የምናስቀምጣቸውን ፎቶዎች የግል ሚስጥራችንን የተለያዩ ሰዎች ሊያዩብን ማንፈልጋቸውን አይነት ፎቶዎች ከሆነና የእናንተን ኢሜል አድሬስ እና ፓስወርድ ሰጣችሁ ለተለያየ ጉዳይ ሰዎች ሊረዷችሁ በኮምፒውተራቸው ወይ በስልካቸው የእናንተን ኢሜል እና ፓስወርድ ባስገቡ ሰዓት ቀጥታ ወደ ጉግል ድራይቭ አብሮ ነው የሚያስገባቸውና የእናንተን ፎቶዎች፣ የእናንተን ቪዲዮዎች፣ የእናንተን ሚስጥሮች አብረው ያዩባቸዋል ማለት ነውና ኢሜልና ፓስወርድ በሚሰጡ ሰዓት እንደዚህ አይነት ሚስጥራዊ የሆነ ሰው ቢያየው ልትሰጉበት አድራሻችሁን አደጋ ላይ ሊጥል የሚችሉ አይነት ዶክመንቶች ካሉ እዚህ ፎቶ ውስጥ ወይ ገብታችሁ እነዛን ማጥፋት ወይም ደግሞ ኢሜልና ፓስወርዱን ለዛ ሰው አሳልፎ አለመስጠት ነው መመክረው ማለት ነው። እኔ በግሌ ይሄንን እላለሁ። ስለዚህ ጠንቀቅ እንድንልና ያላችሁን ፋይሎች ከኢሜላችሁ ጋር አብራችሁ የስልካችሁን ጋለሪም እንደምትሰጡ እንድትገነዘቡ ያህል ነው ይሄንን ሀሳብ ይዤ የመጣሁት። በጣም ወሳኝ መልእክት ነው። ብዙ እህቶች ፎቶዎቻቸውን ሳያስቡት የማይፈልጉት ቦታ እያገኙት ስለሆነ እንድትጠነቀቁ እላለሁ። መልካም ጊዜ። ሪፎን እና ሪከቨሪ ኢሜል ያስገባንበት ቦታ ስልክ ቁጥሩ ቢቆረጥ ወይም ደግሞ ስልካችን ቢጠፋ ምንድነው ጉዳቱ የሚለውን እናያለን። ሪከቨሪ ስልክ ቁጥራችን እዚህ ውስጥ ያለው ስልክ ቁጥር ሲም ካርዱ እጃችን ላይ ከሌለ ከተቆረጠ ወይ ደግሞ መልሰን ልናገኘው በማንችል ሁኔታ ሌላ ሰው እጅ ከገባ ወዲያው በአፋጣኝ እዚህ ውስጥ ገብተን ልንቀይረው ይገባል ማለት ነው። ያለንበትን ሀገር ሳንቀይር እዛው ባለንበት ሀገር እዛው ባለንበት ዋይፋይ እዛው ኢሜሉ በተከፈተበት ስልክ ላይ ቶሎ ብለን እጃችን ላይ ወዳለ ስልክ ቁጥር መቀየር ይጠበቅብናል ማለት ነው። እጃችን ላይ ስልክ ቁጥር ወዲያው ባናገኝ እንኳን ባሉን ጓደኞች፣ ዘመድ፣ ቤተሰብ በፈለግንበት ሀገር ቁጥር ሲም ካርዱ ደህንነቱ የተጠበቀ ሲም ካርድ መሆን አለበት። ሊጠፋም ማይችል ቢጠፋም በቴሌኮሙኒኬሽን አማካኝነት መልሶ ማግኘት የሚቻል በመታወቂያ በተከፈተ ሲም ካርድ መቀየር ያስፈልጋል ማለት ነው። ይህ ካልተሆነ ግን ቻናሉ በሆነ አጋጣሚ ሀገር እንኳን ብንቀይር ከአንድ ቦታ በኑሮም በስደትም በተለያየ አጋጣሚ ከአንድ ቦታ ወደ አንድ ቦታ በምንዘዋወር ሰዓት ላይ በዚህ ስልክ ቁጥር ኮድ ልላክላችሁና እናንተ መሆናችሁ ላረጋግጥ የሚል ጥያቄ ሲመጣብን ይሄ ስልክ ቁጥር ሳንቀይር ብንቀር እና ባለበት ብንተወው በኋላ ላይ ይህንን ጥያቄ ማለፍ ስለማንችል ቻናላችንን እስከ ወዳኛው ልናጣው እንችላለን። ስለዚህ እዚህ ውስጥ የምናስገባው ስልክ ቁጥር ሁሌም ቢሆን የሚሰራ እጅ ላይ ያለ ቢጠፋ መገኘት የሚችል መሆኑን መገንዘብና መጠንቀቅ ይገባል። በተመሳሳይ ሪከቨሪ ኢሜል ላይም ከስር ያለው ኢሜል አድሬስ በሆነ አጋጣሚ ብንረሳው ብናጣው ቢጠፋብን እሱን ሪከቨሪ ኢሜል በምናስታውሰው ሪከቨሪ ኢሜል በሌላ መተካትና መቀየር ያስፈልጋል ማለት ነው። ይሄም በተመሳሳይ በኋላ ላይ ቻናላችን አደጋ ላይ እንኳን ቢገጥመው ለአደጋ ጊዜ ተጠሪ ስልክና ለአደጋ ጊዜ ተጠሪ ኢሜል ስለሆነ ጥንቃቄ ያስፈልጋል ማለት ነው። እዚህ ውስጥ የማይሰሩ ነገሮች ሊቀመጡ አይገባም። መጠንቀቅና ኤዲት ማድረግ በየጊዜው እኛ እጃችን ላይ ካለን ሁኔታ ጋር አብረው ማዘመን አፕዴት ማድረግ ይኖርብናል ማለት ነው። ይሄ በጣም ወሳኝና ጠቃሚ መልእክት ነው። መልካም ጊዜ ሆነላችሁ። ይህንን መልእክት ይጠቅማል ለምትሉት ዩቲዩበር አጋሩት ላለው መልካም ጊዜ ሆነላችሁ። እንዴት ትቀይራላችሁ? በጠቅላላ የጉግል ምርቶችን በምትጠቀሙ ሰዓት በምትፈልጉት ቋንቋ እንዲሆንላችሁ እንዴት ታስተካክላላችሁ የሚለውን በፎቶ አስደግፌ አምጥቼላችኋለሁ። ከላይ ፐርሰናል ኢንፎርሜሽናችሁ ውስጥ እንደ ጉግል አካውንት በሚለውን ስትጫኑ ይሄ ገጽ ይመጣል። ከላይ ፐርሰናል ኢንፎ የምትለዋን በመምረጥ ወርታች ዝቅ ሲደረግ ላንጉጅ የሚለው ይመጣል። ላንጉጅ የሚለውን በመጫን ከሚሰጡን ምርጫዎች ያስገባንለትን ቋንቋዎች በዚህ መልኩ ምርጫ ያመጣልናል። ከላይ የምንፈልገው የትኛውን እንደሆነ ካወቅን ለምሳሌ አማርኛን ከፈለግን የቀስቷን ምልክት ነክተን በእንግሊዝኛ ቦታ መተካት እንችላለን። የምንፈልገው ቋንቋ እዚህ ዝርዝር ውስጥ ከሌለ ደግሞ ከታች በሲደመር ምልክት አድ አዳዘር ላንጉጅ የሚለውን በመጫን የምንፈልገውን ቋንቋ እዚህ ቦታ ላይ መጀመሪያ ማስገባት ይኖርብናል። እዚህ ቦታ ላይ ካስገባን በኋላ እና በዚህ መልኩ ከተቀመጠ በኋላ ሴቭ የሚለውን ስንጫን እንደዚህ ቀስቷን ምልክት ያመጣልናል። እሷን ወደ ላይ እየነካን ወደ ምንፈልገው ቋንቋ መቀየርና መጠቀም እንችላለን ማለት ነው። እዚህ ውስጥ ማንፈልጋቸው ቋንቋዎች ከተቀመጡብን ደግሞ ካጠገቧ የቆሻሻ
የማንፈልገውን ቋንቋ ዲሌት ማድረግ ማጥፋት ማስወገድ ይቻላል ማለት ነው። ስለዚህ ቋንቋ ለመቀየር የምትፈልጉ ሰዎች በቀላሉ ፐርሰናል ኢንፎርሜሽን ውስጥ በመግባት ላንጉጅ የሚለውን በመምረጥ የምትፈልጉትን ለእናንተ ተስማሚና የሚመቻችሁን ቋንቋ አድ አናዘር ላንጉጅ የሚለውን እየመረጣችሁ መጠቀም ትችላላችሁ ማለት ነው። መልካም ጊዜ። ስለ ጉግል ሴቲንግ እነዚህን ሴቲንጎች መሙላት ለምን ይጠቅማል የሚለውን እናያለን። ሪከቨሪ ሴቲንግ እና ሪከቨሪ ፎን ነምበር እና ሪከቨሪ ኢሜል አድሬስ ይባላሉ። ስለነሱ አጭር ነገር ልበላችሁ። ጉግላችሁ ውስጥ በመግባት የፕሮፋይሎቹን ፎቶ ተጭናችሁ ማኔጅ ዩር ጉግል አካውንት ስትሉት እንደዚህ አይነት ገጽ ያመጣል። ሴኩሪቲ የሚለው ላይ በመሄድ እነዚህ ሁለት ቦታዎች መሞላታቸውን ቼክ ማድረግ ያስፈልጋል። ምክንያቱም ቻናላችን እነዚህ ነገሮች ከሌሉት አደጋ ላይ ነው ማለት ነው። ስለዚህ በየመሃሉ እነዚህ ነገሮች ከሌሉን ራሱ ጉግል ራሱ ያስታውሰናል እና ጉግል ከማስታወሱ በፊት እኛ ጋም ስልካችን ከመሰበሩ በፊት ከመሰረቁ በፊት በሆነ አጋጣሚ ከአንድ ቀፎ ወደ አንድ ቀፎ ስናዘዋውረው በተለያየ አጋጣሚ ኢሜይሎቻችንን ሉዝ ልናደርግ ስለምንችል እዚህ ቦታ ላይ ሪከቨሪ ስልክና ሪከቨሪ ኢሜይል መሙላት አስፈላጊና ወሳኝ ነገር ነው። ሪከቨሪ ስልክ ቁጥር ስናስገባ ሁል ጊዜ ልንጠቀምበት የምንችል እጃችን ላይ ያለ ሲም ካርድ መሆን አለበት። ሪከቨሪ ኢሜይል አድሬስ ደግሞ የጓደኛችን ወይ የቤተሰብ ወይ የወንድሞቻችን ነው መሆን ያለበት ማለት ነው። ሪከቨሪ ኢሜይል ላይ በምናስገባ ሰዓት ራሱን የቻናሉን ኢሜይል ደግመን ራሱን ማስገባት እሱም አይፈቅድልን መሆንም የለበትም። እዚህ ሪከቨሪ ቦታ ላይ መግባት ያለበት የጓደኛ ወይ የኛ ትርፍ አካውንት ሌላ ቀፎ ላይ ያለ እዛው ቀፎ ላይ ያለ ሳይሆን ሌላ ቦታ የምንጠቀምበት ትክክለኛ እንደዚሁ ሪከቨሪ ምን ያለው የተሟላለት ኢሜይል እና ስልክ ቁጥር ይሆናል ማለት ነው። ሁለቱንም በምናስገባ ሰዓት ላይ የሚልክልን 6 ዲጂት ኮድ አለ። እሱን አስገብቶ ቫሪፋይ ማድረግ ያስፈልጋል ሁለቱም ላይ ማለት ነው። ሪከቨሪ ፎን ላይም ሪከቨሪ ኢሜይል ላይም ቫሪፋይ ማድረግ ያስፈልጋል። ኢሜይል ስንሞላ የሞላነው ኢሜይል ላይ ኮድ ይልክልናል። ያን ኮድ ወስደን ሪከቨሪ ኢሜይል ውስጥ በዚህ ቦታ ላይ ማስገባት አለብን። ስልክ ቁጥር ስናስገባ ሪከቨሪ ኢሜይል ፒን ኮድ 6 ዲጂት ቫሪፊኬሽን ኮድ ይልካል። እሱን ማስገባት ያስፈልጋል። ሀገር በምትቀያይሩ ሰዓት ከኢትዮጵያ ውጭ የምትኖሩ የቤተሰቦቻችን ከኢትዮጵያ ስትወጡ የምትሄዱበት ሀገር መሆን አለበት። ወደ ኢትዮጵያ ስትመለሱ መቀየር ይኖርባቸዋል ማለት ነው። እዚህ ቦታ ላይ በፍጹም የሚቆረጥ ስልክ ወይም ደግሞ የተቆረጠ ስልክ መሆን የለበትም። ስልኩ እንደተቆረጠባችሁ ወዲያውኑ መቀየር ያስፈልጋል ማለት ነው። ይህ ነው ያለኝ ምክር። ይሄ ለቻናላችን ለኢሜይላችን ደህንነት በጣም ወሳኝ ስለሆነ ሁሉም ቼክ ማድረግና ማስተካከል ይኖርባቸዋል። አመሰግናለሁ። ለሚነሱ እስቲ ያስገነዝባል ብለን ያሰብነውን ጠቅለል ባለ ሁኔታ ልናቀርብላችሁ ወደናል። አንደኛው ጉዳይ ፖስታ ሲመጣልን የቱ ጋር ነው የምናስገባው የሚል ብዙ ጥያቄ ይመጣል። መስመሯን በመንካት ፔመንት የሚለውን በመጫን ከዛ ፔመንት የሚለው ልክ ስትጫኑት ሁለት ምርጫዎች ያመጣል። ፔመንት ኢንፎርሜሽን እና ቫሪፊኬሽን ቼክ የሚል ያመጣል። ቫሪፊኬሽን ቼክ የሚለውን ስትነኩ እንደዚህ አይነት ቦክስ ያመጣላችኋል። ፓስፖርታችሁን ልካችሁ ከነበረ ከላይ እንደምታዩት አይዴንቲቲ ቫሪፊኬሽኑ ኮምፕሊትድ ብሎ የሚጠባበቀው የፖስታ ቤታችሁን ይሆናል ማለት ነው። የፖስታ ቁጥራችሁን ማለትም አድሬስ ቫሪፊኬሽን የምንለውን ይሆናል ማለት ነው። እሱ ከመጣላችሁ እዛ ፖስታ ላይ ያገኛችሁትን 6 ዲጂት ኮድ በማስገባት ሰሚት የሚለውን መጫን ከዛ ከላይ እንደምታዩት ኮምፕሊትድ ይልላችኋል ማለት ነው። እንግዲህ ይሄ ፖስታ ለመጣላችሁ ሰዎች ይሆናል። ፖስታ ላልመጣላችሁ ሰዎች ደግሞ ኢሜይል ልክ የመጀመሪያ ላይ ያለው አይነት ፎቶ ኢሜይል በመጣላችሁ ሰዓት መታችሁ ፖስታ የታለ ፖስታ ያልመጣም ትላላችሁ ማለት ነው። ይህ ኢሜይል የሚደርሳችሁ ገና ፖስታው እንደተላከ ይሆናል ማለት ነው። ፖስታው ከዩቲዩብ ወጪ እንደሆነ ይሄ ኢሜይል ይላክላችኋል። ከ2 እስከ 4 ሳምንት እናንተ እጅ እንደሚደርስ ስለዚህ ታግሶ መጠበቅ ያስፈልጋል። ገና በመጀመሪያው ቀን ይሄ ኢሜይል መጣልኝ ፖስታው ግን የለም የሚል ጥያቄ ብዙ ጊዜ ሲነሳ ስለማይ ነው። ኢሜይሉ ልክ ሲመጣላችሁ እላዩ ላይ በቀስት ምልክት እንዳደረግኩበት
መቼ ቀን እንደመጣ ራሱ ያጽፍላችኋል። መቼ ቀን ከነሱ ጋር ወጪ እንደሆነ ኖቬምበር 23 ይሄ ፖስታ ወጪ እንደሆነ በዚህ ኢሜል ያሳውቃችኋል ማለት ነው። ይህንን ቀን ይዛችሁ እስከ 21 ቀን ድረስ ተጠብቁና 21ኛው ቀን ላይ ፖስታው ማይመጣ ከሆነ ለሁለተኛ ጊዜ እንዲላክላችሁ ትጠይቃላችሁ። እሱም የቱ ጠይቀው ለሚለው ጥያቄ ሁለተኛው ፎቶ ላይ ፒን ኮድ ማስገቢያው ከስር ሪሴንድ ፒን ብላ በሁለተኛው ቀስት አስምሬ ከታች በቀይ አስምሬበታለሁ። ሪሴንድ ፒን የምትለዋን አንድ ጊዜ ስንጫናት ለሁለተኛ ጊዜ እናዛለን ማለት ነው። በስነ ስርዓት 3 ሳምንት ወይም ደግሞ 21 ቀን ሳትጠብቁ እሱን ብትጫኑት ግን አይልክላችሁም። ስለዚህ ፖስታው ከተላከላችሁ ቀን ጀምሮ ኖቬምበር 23 ከተላከላችሁ እዛ ላይ 21 ቀናቶችን ደምራችሁ ነው ሪሴንድ ፒን የሚለውን መንካት የሚጠበቅባችሁ። ሪሴንድ ፒን የሚለውን በምትጫኑበት ሰዓት ተመሳሳይ ኢሜል ይላክላችኋል ማለት ነው። ሪሴንድ ባላችሁበት እለት ወይ ደግሞ በንጋታው በዚህ ቀን ደግሞ ሁለተኛ ቀጣዩ ፖስታ ተልኳል ይላችኋል። ያንን እየተከተላችሁ ለ4 ጊዜ ሪሴንድ ማድረግ ያስፈልጋል ማለት ነው። ይህንን ሪሴንድ ለ4 ካደረጋችሁ በኋላ እንግዲህ ቀኑን እንዴት እንደምታውቁ 21 ቀን የሞላውና ለመሙላቱን በኢሜይሉ ላይ ቀን ስለሚጻፍ እዛ ላይ 21 ቀን መደመር ነው። በኋላ ፖስታው ከነጭራሹ ማይመጣላችሁ ከሆነ ወይም ደግሞ 00 ብላችሁ የሞላችሁ ፖስታ ሳጥን ቁጥር ያላስገባችሁ ሰዎች ከሆናችሁ ሌላ ስቴፕ አለው። ቪዲዮም ተሰርተንበታል። በፓስፖርታችሁ ወይም በባንክ ቤት ቡካችሁ ይሄን ስቴፕ ልታልፉ ትችላላችሁ ማለት ነው። ይሄን ስቴፕ ለማለፍ ግን 21 ቀን እየጠበቁ ለ4 ጊዜ ሪሴንድ ማድረግ ድጋሚ ፖስታውን 4 መጠየቅ የግድ ይለዋል ማለት ነው። ስለዚህ በቻልኩት አቅም ሀሳቤን ጠቅላላ አድርጌ አቅርቤላችኋለሁ። ኮሜንት ላይ እዚሁ ኮሜንት ላይ ጥያቄ ካላችሁ ማቅረብ ትችላላችሁ። ኮሜንቱን ተጭናችሁ እዛ ላይ ምላሽ መሰጣችሁ ይሆናል። ግራ ያላችሁ ነገር ካለ በሌላ አዲስ ነገር ደግሞ እስክንገናኝ ከላይ ያሉትን ከዚህ በፊት የጫናቸውን ትምህርት ሰጪ ቮይሶች አዳምጧቸው። ጊዜ ሲኖሯችሁ ይጠቅማችኋል። መልካም ጊዜ